የኬሚካል መወደድን ወይም የላብሳ መጥፋት አስመልክቶ የፈሳሽ ሳሙና ዋጋ ከፍ ብሏል። ዛሬ እሱን የሚፈታ በሊትር 46.50 የሚጨርስ ፒኤቹ 11 የሆነ ቆንጆ ፈሳሽ ሳሙና አሰራር ነግራችሁ ወድጃለሁ። ይህም ቪዲዮ ሼር በማድረግ ላይክ በማድረግ ጀምሩ። ኮሜንት ላይም ሐሳብ አስተያየታችሁን አስቀምጡልኝ። ላብሳ 2 ኪሎ ግራም እንጠቀማለን። ወመሸጫ ዋጋው 1650 ብር ነው፣ 3300 ማለት ነው። ሶዳ አሽ 0.4 ኪሎ ግራም እንጠቀማለን። መሸጫ ዋጋ 150 ብር ነው፣ ቶታል 60 ብር ይሆናል። ሲኤምሲ 1 ኪሎ እንጠቀማለን፣ 450 ብር ማለት ነው። ኤስኤልኤስ 1.5 ኪሎ ግራም እንጠቀማለን። መሸጫ ዋጋ 550 ነው። ይሄ ዋጋውም ይመጣል። ሲርኬት 3 ኪሎ ግራም እንጠቀማለን። መሸጫ ዋጋ 70 ብር ነው። ቶታል 210 ይመጣል። ሳልት 2 ኪሎ ግራም እንጠቀማለን። የመሸጫ ዋጋ 40 ብር ነው። ድምሩ በ80 ብር ይሆናል። አጠቃላይ 4650 ብር ይፈጃል። ይህን አሰራር ደግሞ ኤስኤልኤስ እና ጨውን አንድ ላይ ማዋሃድ፣ ከዛ ወደ በርሜል መጨመር፣ ላብሳና ሶዳሽ በቅደም ተከተል መጨመር ማዋሃድ፣ በመጨረሻ የተዘፈዘፈ ወይም ዱቄት ሲኤምሲን በየነሰነሱ ማሸትና ከ10 ደቂቃ ማሸት በኋላ ማውጣት ማለት ነው። ይህን ቪዲዮ ሼር ማድረግ ሌሎች ማድረሱ። መልካም ቀን።